ቆይ ሄሎ፣ አሁን ብቻዬን ነኝ። ቆይ ምን ልትነግረኝ ፈልገህ ነው? ጋሺ ጉድ ሆነናል። የምን ጉድ ነው የምትለው? ምን ሆነሃል ብሩኬ? ትርሲት ምን ሆነች? ትርሲት በጥይት ተመታች። ትርሲት በጥይት ተመታለች? ልጄ ምን እንደሆነች ብቻ ንገረኝ። እነግርሻለሁ። ሰውዬ እየጠበቅኩ እኮ ነው፣ ንገረኝ። ትርሲት በጥይት ተመታ ሆስፒታል። በቃ ይረጋጉ። ወይኔ ልጄ ምንድን ነው ያልከው? ከደስታ ወደ ሐዘን የተቀየረው የልደት ቀን። ልደትና ሞት በአንዲት ቀን። ወይዘሮ ትርሲት በልደቷ ቀን ነበር በጥይት የተመታችው። ሁሉም የትርሲት መምጣት በጉጉት እየጠበቋት ነበር። በተለይ ልጆቿ በሚችሉት አቅም ሁሉ ውድ የሆነ ስጦታም ገዝተውላትም ነበር። ነገር ግን በስተመጨረሻ የሰሙት ነገር ልብን ይሰብራል። በነገራችን ላይ ብዙ ኮሜንታተሮች ደራሲው ሰድቡና የተመልካች ክብር የሌለው ሲሉም ተመልክተናል። ወደ ዝርዝር ጉዳያችን ስንመለስ ወይዘሮ ሂሩት እሷም ምንም ጥሩ ነገር እንዳልተሰማት ልደቷን ለማክበር ለተሰበሰበው ሙሉ ትናገራለች። በኋላ ላይ ግን በጣም ሲዘገዩባቸው ለቡርኪ አቶ ዘነበ ደውለው ለምን እንዳመሽ ጠይቋቸው ችግር እንደተፈጠረና ትርሲት በጥይት እንደተመታች ነግረዋል። በጣም ነበር ያዘነው። ወይኔ ልጄ አይቼ ሳልጠግባት ያሉ ይመስላሉ። እውነት ነው፣ የምታሳሳም ልጅ ነች። ይህንን ነገር ሴቷ ልጅ ከኋላ ሆና ስትሰማ ነበር። ወይዘሮ ትርሲት በጥይት እንደተመታች ስትሰማ ግን ወዲያው ነበር ፌንት የበላችው። በኋላ ላይም አቶ ዘነበን ምን እንደተፈጠረ እንዲነግራቸው ሁሉም ሲያስጨንቁት ወይዘሮ ትርሲት በጥይት ተመታ ሆስፒታል እንደገባች ነገራቸው። ወይዘሮ ሂሩት ግን ይህን ያክል ትርሲት የምትወዳት አትመስል ነበር። እሷ በገንዘብ ፍቅር የታወቀች ነበር ትመስለው። ግን ደግሞ ተመታ ሆስፒታል እንደገባች ሰማ በጣም ነበር ያዘነችው። ሚኪም እንደዛው። ዶክተሮች በጣም እንደተጎዳችና ሰርጀሪ መሰራት እንዳለባትም ተናግረዋል። በሚኪና በገዳዩ መካከል ትልቅ ጸብ ተፈጥሯል። እኔ ግድልልህ ያልኩ ብሩክን፣ አንተ የመታት ባለቤቴን ትርሲትን ጉድ ሰርተኛል፣ እበቀልህም አለው ሲልም ሲዝትበትም ተመልክተናል። ገዳዩም በበኩሉ የት እንዳለው ካወቀ ሊጎዳ ይችላል፣ ስለዚህ ዘወር ብዬ መቆየት አለብኝ ብሎ ወስኗል። ተከስተ በጣም ከባድ ሰው ነው። ማንነቱን ደብቆ ርብቃን ለማማለል እየሞከረ ነው። እሷም በበኩሏ በጣም ደስ እያላት መጥቷል። ሚኪ ከዚህ በኋላ የተከስተ ተላላኪ ነው የሚሆነው። የሚኪ ጉዳይ በሙሉ ከተከስተ እጅ ላይ ነው ያለው። ያን ያክል ሲያንቋሸውና ሲሰድበው የነበረ ባለማወቅ እንደሆነ ተናግሮ ይቅርታ ሲጠይቀው ተመልክተናል። በስተመጨረሻ ዶክተሮቹ ወይዘሮ ትርሲትን ማትረፍ እንዳልቻሉ ለቤተሰቦቿ ተናግረዋል። ከዚህ በኋላ የዕለት ጉዳይ ነው። በነገራችን ላይ ብዙ ኮሜንተሮች የፈልጋችሁትን ነገር ፈጥራችሁ ትርሲትን ካላስነሳችኋት አናይም ደህና ሁንም ብሏል። እናንተስ ምን ትላላችሁ? ይቅርታ ንገራችሁ ዶክተር አስዳል አልሆነም